አደርጋለሁ? እኔ እኮ ዞሮ እንጀራ እናት ነኝ በቃ። ምን እንጀራ እናትም ሰላም ቤተሰቦቻችን። ዛሬ ደግሞ በአዲስ ፍራንክ ባንተ ማዘርን ፋዘር ልጅ አለው ብለን ፕራንክ ልናደርጋት ነው። ሪአክሽኗን አብረን እንመለከታለን። አብረን እናያለን። እንግዲህ ታለቅሳለች፣ ትስቃለች፣ የምናውቀው ነገር የለም። እስኪ እንያት። ወይልሽ መቼም አሁን እኔ አድርጌያለሁ። ከኔ በላይ ሽማግሌ የሚሆናችሁ ሰው የለም አይደል? እና ላሸማግላችሁ ነው የመጣሁት። ምን ሆነ ነው የምታሸማግል? አይ አሁንማ ምንም አልሆናችሁም፣ ግን ጎ የደበቀሽ ነገር አለ። ስለጨነቀው ነው ሲጀመር ለመናገር። ምንድን ነው የደበቀው? ጭልጋ ውስጥ ያኔ ለስራ ሄድኩኝ ጎንደር ካት ጭልጋ ውስጥ ለስራ ሄዶ አልነበረ? አንቺ ልጅ ሆኜ ማለት ነው። እና ያኔ አንድ ወንድ ልጅ አለኝ። ወንድ ልጅ አለ። ድራማ እየሰራችሁ ነው? እውነት ድራማ አይደለም። ኧረ እባክሽ ልጁ ሲጀመር የማዘርን እንትን ቀርጸሽ ላኪልኝና ነው የምመጣው እንደተቀበለችኝ ካረጋገጥኩ። በዛ ላይ ደግሞ እናት የለችው እና ደግሞ እኛም ደግሞ ወንድም ያስፈልጋል ማለት ወንድም አለኝ፣ ግን ብቻኛ ነው እሱ። እናት የለችውም። አሁን እናቱ ሞታበታለች በልጅነቱ። ስለዚህ እንድትቀበል ነበር። እውነት ነው? ስንት አመት እኮ ነው የእሷ ታናሽ? የአብዬ ታላቅ ማለት እኮ ነው። እስከ ዛሬ አንተ ማታውቀው? አላውቀውም። አሁን ደወለኝ በቃ። ግን ታሞ መጥቶ ነበር። እኔና አናግሮኝ ነበር ሆስፒታል ሐኪም ቤት መጥቶ። እኔ የት ሄጄ እንዴት አላየሁትም? አንቺ እንደውም ሻወር ሰጂ ምናምን ብዬሽ አላልኩሽም? የዛ ሰዓት ማለት መጥቶ ነበር እና አይቶት ሄደ። እስካሁን ያለውን እሱ ሁኔታውን እሺ፣ እንዴት ነው በዚህ ይሄ ልጅ ችሎ ያለው? እሱን እኔ እየጠየቀኝ ነው። ግን አሁን ደግሞ ከዚህ ቤተሰብ ጋር መቀላቀል አለበት። ቲክታክ ላይም እያየን በጣም እንትን እያለው ነው፣ እየተሰማው ነው። አሁን እኮ እንትን ማለት የለብሽም። አይ ከባድ ነው። ያላቅ ጎንድ ያስችለው ደበቀኝ። ይሄን ሁሉ ልጅ ማለት ቀላል እኮ አይደለም። ጎኝ ምን አስበህ ነው እንዴ? ያለ እናት ያለ አባት አድጎ አኩሽ እናት የለውም አላችሁ በዚህ ላይ? አዎ እኮ እና ልጆችን ታቅ ነበር አንተ እንደወለድክ እያወቅህ ነው ይሄን ያህል አመት። ጊዜው አረፈደም። እስካሁን ያሳለፈውስ መከራ እዚህ እስኪደርስ ያሳለፈው መከራ በቦታ ሆነሽ ብታዩ እና ተቀበልሽ እኮ። እሺ እንደተቀበልሽው ወኪያና አናግሪው። ተቀብያለሁ ባይ ተቀብያለሁ ባይ ልጁን ጎጨከኝ ነው። እኔ ለምን እንዴ እናንተ እንትን ካላችሁት ምንድነው? እኔ ምን አደርጋለሁ? እኔ እኮ ዞሮ እንጀራ እናት ነኝ በቃ። ምን እንጀራ እናትም አይደለሽም እንዴ? እናቱ ትሆኛለሽ። እናቴ ለምን ተደበቁ የኔ አላመት? በቃ እሺ ተረጋጊ። ችግር የለውም። እሺ በቃ ተረጋጊ። በቃ እሺ ተረጋጊ። አታልቅሽ። ቁስሉን ካከማችሁለት እናንተ በቃ። እሺ ተረጋጊ። በቃ